በሐሳብ የሚበድልና በተግባር የሚፈጽም ሰው ልዩነቱ ምንድነው ይላል። በሐሳብ የሚበድል የሚገረፍ ሰው ይመስላል፣ በተግባር የሚበድል የሚሞት ሰው ይመስላል ይላል። በሐሳብ የሚበድል የሚገረፍ ይመስላል ማለት ተገርፎ ያልፈጸመ ሰው ማለት ሐሳቡን ሐልዮውን አስቦ በተግባር ሳይፈጽመው የቀረ ሰው ወይን ተክዬ ጠብቄ እጠጣለሁ ብሎ አስቦ የቀረ ይመስላል። ረሃቡ አይቀርለትም አይደል? ያሰበ ሰውም ይገረፋል፣ የሰራ ሰው ይሞታል። መገረፍ ማለት ጸጋ ማጣት ነው። መሞት ማለት ከእግዚአብሔር መለየት ነው ይላል። ተግባሩ ከእግዚአብሔር ይለያል፣ ሐሳቡ ግን ከእግዚአብሔር ጸጋ ይለያል። ልዩነቱ ይሄ ነው። ሐሳቡ ከእግዚአብሔር ጸጋ ነው የሚለየው፣ ተግባሩ ግን ከእግዚአብሔር ጨርሶ ይለያል ማለት ነው። ይሄ ነው። ስለዚህ ነው ሰው ኃጢአትን በተግባር ከለመደ በኋላ ፍጹም ወደ እግዚአብሔር ለመመለስ የሚከብደው ከዚህ የተነሳ ነው። በሐሳባችን ጊዜ ግን ምንድነው? ወደብ ላይ እንደታሰረች መርከብ ነው የሚመስለው ሰው፣ በህሊናው የሚበድል ሰው። ወደብ ላይ የታሰረችው መርከብ ነፋሱ ያወዛውዛታል፣ ግን ወደቡን አትለቅም፣ ታስራለች። በሐሳብ የሚበድል ሰውም ዙሮ ሐሳቡን አውጥቶ ወርዶ ከእግዚአብሔር ፍቅር አይወጣም። ያኛው ግን የተቆረጠባትና በመሀል ላይ የምትሄደውን መርከብ ነው የሚመስል። ምን ይገለብጣታል? ነፋስ ይገለብጣታል፣ ትሰጥማለች ማለት ነው። ፍቅር እግዚአብሔርን መርሳት ይህን ችግር ያመጣል። አሊያ ምንድነው ማሰብ ያለብን ነው? ችግርን ከማሰብ እግዚአብሔርን ማሰብ